አሁንም አንድ ይቀርሻል። ሃይሚ ያለች አንተ ባለበት እሱ ባለበት ነው ያለሁት። ባይዘወይ ሃይ አሁን ማናጨር እንደሆነ ለማንኛውም ቤተሰቦችዬ እንወዳችኋለን። ስለ ቁመት ነገር አይወራ፣ ስለ ክብደትም አይወራ። እንወዳችኋለን። ባይ። እኔ እንጃ ፈጣሪ የሚፈታተናል። እኔ ፈጣሪ ድንቅ ስራው ላይ እኔ በጣም ጎበዝ ነው። የተቃጠለ በርበሬ ማብላት ልማዴ ነው። የጾም ስጋ ቴስቲ ሶያ እኮ ነው። የጾም ስጋ ማለት ቴስቲ ሶያ ነው። ሽሮ በስጋ አይደለም። ይሄ እንደዚህ ያለው እናገራለሁ። ሽንኩርቱን ገረድ አድፎት ነው። እሺ እንደ ስጋ ማለት ነው። ፍልጥ ፍልጥ አድርጎ የሚገርም ሽሮ ሰራሁላችሁ ማለት ነው። ሽሮ በስጋ አረ በስመ አብ ቤኪ ስጋ ለበላማና ነው ሽንኩርቱን ቤኪ ልክ እኮ ነው። እኔ ራሱ ሼም ይዞኝ ነው የበላሁት። ግን በእውነት እኔ ሽንኩርት ስጋ በእውነት አይስዌር አደንቃለሁ። ለምን ብትል ኮንፊደንስ ታዋታ ለምን ብትል አንደኛ በዋናነት ኮንፊደንሱ እንዳለ ይሁንና፣ ሁለተኛ ነገር ደግሞ እኔ ውጭ ነበርኩኝ። ስመጣ ምግብ ሰርተ መጠበቅ አያችሁ ዘመኑ ተቀይሯል። ለኔና ለብሩኬ መለማመድ አለበት አሁን ለሚስት። በነገራችን ላይ በጣም ባለሙያ ነኝ። ኤምኬክ እቺ ላይ ታውቁኛላችሁ። እነሱ እንዳሰሙ አይደለም የኔ ሙያ የሰውን ሙያ ስዳኝ። እሺ እውነቱን ተናገር። ሽንኩርት መክተፍ ትችላለህ? አዎ በመፍጫ። ከዚህ በላይ ሚስጥር ካወጣው አይመጣውም። ቻው። ካሁን በኋላ እኮ አብረን ነው የምንኖረው። ስለዚህ ሚስጥራችን እንደባል። አረ ምንም እኔ ከቤተሰቦቻችን ምንም እንዲደበቅ እኔ ባለሙያ እንደሆንሽ ነው የምነግራቸው ብዙ ጊዜ ነኛ አይደለሁም ቤኪ ብላስ እኮ አንዳንድ ጊዜ እውነት ይናገራል መሰለኝ። ከዛሬ ጀምሮ እኔ የሰራሁትን ምግብ ትበላለህ። ተመስገን ዳግ እውነቱን ተናገርና እኔ የምሰራው ምግብ ይጠፋል አይጠፍትም? እውነቱን ተናገር። ካለዛ አሁን ማለት ነው የቤቱ እቴጌ ናት እች ልጅ። ግን ባይጣፍጥ ለራሱ ይጣፍጣል ማለት ያለብኝ። ከዚህ ብሩኬ ግን እንደናንተ ክፉ አይደለም። ቡቡዬ ጨጓራ በሽተኛ የሆነ ወንድሜ ኩላሊቱ የታመመኝ ምግብ ነው አሁን አይገባኝ። እየቀለክ ነው እኔ የምር በጣም ነው ቡቡዬ እንደዛ ነው። በጣም ባለሙያ ናት ሃይሚ ማለት በጣም የምትገርም ባለሙያ። እውነቱን ተናገር። ጸጉር ለምን ሊያተው የምንሰራው በበላ ማን ነው የምትሰራቸው ምግቦች በጣም ነው ምግቧ የሚጥመው። በጣም አንደኛ አረጃጅሻቸው አይኔ ነው። አይ አንተን ነው ማየው። የሚገርም አንተ ነህ ሲጀምር የምታስጠቃኝ አንተ። እኔ የሰራሁትን ምግብ የምር ሃይሚ በጣም ልጅ ምጣፍጣ የምር ካለዛማ አትንቀሳቀሱም እኮ አንተ አየው እኮ በቃ ሙድ እያያዝክ ነው። የምር አንደኛ ነው የምትባል። ኧረ የምር ወላሂ የሚገርም ነው ምግቦች ወላሂ ብያለሁ። አንተ ግን አንተ ትበላለህ። ምንድን ነው የምትፈልገው? ምን ልስራለህ? ንገረኝ። አንተ ንገርሽ የእውነት ማለት ነው። ባለፈው ምን ብሎ ሲጠይቅ ሰማሁት መሰለሽ ጌቶቻ ስጋ ይበላል። እሱ እኮ አንተ ነህ መጋጥ የምትወደው። ስጋ የሚወደው እሱ ነው ታውቂያለሽ። እኔ እኮ ጥንቸሎቼን ከአንተ ጥበቃ ላይ ነኝ። አንተ ለማሸሽ ጥንቸሎቹ ቪዲዮ ላይ ከሌሉ ቤኪን ጠይቁ። የምር አዎ፣ ከዚህ በኋላ ከሌሉ ቤኪን ጠይቁ። ለምን መሰላችሁ? የምር ጠላትሽ ነው አንተ። ኧረ በስመ አብ በቃ ይበቃል። አያምር፣ መልኩ አያምር፣ ሁኔታው አያምር፣ ጸጉር የለው፣ መላጣ፣ ሆዱ መላጣ። በጣም ያስገርማል። በጣም ያገኛታውን ሰው ነው ብዬ እኔ ደግሞ በቃ